የወር አበባ ዑደትን ጠንቅቆ መረዳት ስለ ሴትነታችን፣ ስለ አጠቃላይ ጤናችን ለመረዳት ይረዳናል። ዶክተር ሀረገወይን ነኝ፣ የማህፀንና ጽንስ ሐኪም። እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዛሬው ቪዲዮ ጤናማ የወር አበባ ዑደት ምን ይመስላል የሚለውን እናያለን። መቼ ነው ችግር የሚባለው የሚለውን ከዚህ ቪዲዮ መጨረሻ ላይ ብዙ ሴቶችና ብዙ እናቶች ለጥያቄያቸው መልስ ያገኛሉ። ተከታተሉ። የወር አበባ ዑደት ምንድን ነው የሚለውን ስናይ ሰውነታችንን ለእርግዝና የሚያዘጋጅ አካላዊ ለውጥ ነው። ፔሪየድ ወይም የወር አበባ ማለት አንድ ሴት ሰውነት እርግዝና ይፈጠራል ብሎ አስቦ የነበረውን የማህፀን ግድግዳ በደም መልኩ ሲያፈሰው ማለት ነው። ስለዚህ በተዘዋዋሪ መልኩ ለእርግዝና ዝግጁ ነበረች፣ ግን እርግዝና ስላልተከሰተ ደም ሆኖ ፈሰሰ የሚለውን ነገር ያሳየናል። የወር አበባ 4 የተለያዩ ክፍሎች አሉት። የመጀመሪያው ክፍል ሜንስትራል ፌዝ ይባላል። ይሄ ማለት ፔሪየድ ሆኖ የሚፈስበት የመጀመሪያው ክፍል ነው። በዚህ ወቅት የመጀመሪያው በተለይ አንድ ቀን ላይ መጠነኛ ደም መፍሰስ ሲኖር፣ 2ኛ 3ኛ ቀን ላይ ነው ብዙ ሴቶች ላይ ደም መፍሰሱ በርከት የሚለው ወይም መጠኑ በዛ የሚለው። ቆይታውን ስናይ ከ4 እስከ 5 ቀን ሊሆን ይችላል፣ ግን ብዙ ጊዜ ከ2 እስከ 7 ቀን ያለ ፍሰት ነው የሚሆነው። ከ1 ቀን በታች ከሆነ በጣም አነሰ እንላለን። ከ7 ቀን በላይ ከሆነ በጣም በዛ እንላለን። ስለዚህ የመጀመሪያው ፌዝ የወር አበባ የፍሰት ጊዜ ብለን የምናየው ነው የሚሆነው። ሁለተኛው ፌዝ ደግሞ ፎሊክላር ፌዝ የምንለው፣ እነዚህ እንቁላሎች ተፈልፍለው የሚያድጉበት በተለይ ወደ እንቁላል መውጣት ወደ ኦቭሌሽን ከመድረስ በፊት ያሉበት ስለሆነ በ28 ቀን ፔሪየድ ለምታይ ሴት ብለን እናስብ የመጀመሪያዎቹ እስከ 13 ቀን ያሉት ጊዜያት ሊሆኑ ይችላሉ እና በዚህ ወቅት እንቁላል የበለጠ የሚያድግበት ጊዜ ይሆናል። ሶስተኛው ፌዝ ደግሞ ኦቭላተሪ ፌዝ ነው የሚሆነው። በዚህ ወቅት እንቁላል ከኦቫሪ ወይም ከእንቁላል አምራች ተለቃ በፋሎፒያን ቲዩብ ወይም በማህፀን ቱቦ አድርጋ ጉዞዋን ወደ ማህፀን የምታደርግበት ጊዜ ነው። በዚህ ጊዜ ግንኙነት ከተደረገ እርግዝና ፋሎፒያን ቲዩብ ወይም የማህፀን ቱቦ ውስጥ ተከሰትና በሚመጡት ከ5 እስከ 7 ባሉት ቀን ጽንሱ ተጉዞ ማህፀን ግድግዳ ላይ ይተከላል፣ እርግዝና ይፈጠራል ማለት ነው። ስለዚህ ሶስተኛው ፌዝ ኦቭላተሪ ፌዝ ወይም እንቁላሏ የምትወጣበት ጊዜ ነው ማለት ነው። የመጨረሻው ደግሞ ፔሪየድ ከመፍሰሱ በፊት የሚኖረው ደግሞ ሉቲያል ፌዝ ነው። በዚህ ወቅት እንቁላሏ ወጥታለች። እርግዝና ከተፈጠረ ሊኖር ይችላል፣ ካልተፈጠረ ግን ፕሮጀስትሮን የሚባለው ሆርሞን የበለጠ የሚመረትበት ጊዜ ስለሚሆን በዚህ ወቅት ብሎቲንግ ሊኖር ይችላል፣ ሆድ መንፋት፣ የተወሰኑ አካላዊ ለውጦችን ልታይ ትችላለች። እርግዝና ካልተከሰተ ቀጣዩ ፔሪየድ ሆኖ ይፈሳል ማለት ነው። እነዚህ 4 ደረጃዎች እየተቀያየሩ ስቴፑን ጠብቀው ይሄዳሉ። የወር አበባ መብዛቱን በምን አውቃለሁ ለምትል ሴት አንድ ቀላል ህግ አለ። 7-2-1 የምንለው 7 የምንለው ከ7 ቀን በላይ የሚፈስ ፔሪየድ ካለ የወር አበባ በዛ ወይም ሜኖራጃ እንለዋለን በሕክምናው። 2 ደግሞ በየ2 ሰዓቱ ሞዴስ መቀየር የሚያስፈልጋት ከሆነ ይሄ በጣም የበዛ ደም ነው። በየ2 ሰዓቱ ሞዴስ መቀየር ካስፈለጋት። 1 የምንለው ደግሞ ከ1 ኢንች በላይ ወይም ሳንቲም ከምታክል ሳይዝ በላይ ያለ የረጋ ደም ሞዴሳችሁ ላይ የሚለጠፍ ከሆነ እነዚህ 3ቱ ነገሮች የፔሪየድን መብዛት ስለሚያሳይ እነዚህ 7-2-1 የሚለውን ህግ ቀላል ሆኖ እንደ ሐኪም ሲመጡ ሆስፒታል ለምን ያህል ጊዜ ፈሰሰ፣ የረጋ ደም የተለጠፈ ያየሽው አለ ወይ፣ በስንት ሰዓት ውስጥ ሞዴስ ቀየርሽ ብለን በመጠየቅ ኢንዳይሬክትሊ ፔሪየዱ መብዛቱን ቼክ የምናደርግበት መንገድ ነው። ከወር አበባ ጋር ተያይዞ የሚመጡ አካላዊ ለውጦችን ስናይ የመጀመሪያው ሜንስትራል ፌዝ የሚባለው ጋር ፔሪየድ በሚፈስበት ወቅት ላይ ብዙ ጊዜ ሆድ ቁርጠት ይኖራል፣ የድብርት ስሜቶች ይኖራሉ። ሆርሞኖቹ ኤስትሮጅን፣ ፕሮጀስትሮን አነስተኛ ስለሆኑ ለስራ ለኢነርጂ ተነሳሽነት በጣም አናሳ ነው የሚሆነው።
አንዳንዴ ከፍተኛ ህመም ያላቸው ሴቶች ማስታገሻም ሊወስዱ ይችላሉ በዚህ ወቅት። ካለባበስ ራሱ ብናይ ጥቁር ልብስ የነካ ወይ ደም እንዳይነካው እንዴት ይሁን ከቤት አልወጣ የሚሉ ብዙ ሴቶች ስላሉ በዚህ ወቅት ብዙም ኢነርጂ ያለን ወቅት አይሆንም። ሁለተኛው ደግሞ ፎሊክላር ፌዝ የሚባለው ይሄኛው ፔሪድ ካለቀ በኋላ ወደ ኦቭሌሽን የሚወስደው ጊዜ ስለሆነ እንቁላሎች በደንብ የሚያድጉበት ስለሆነ ሞር ኢነርጂ የሚኖረን ጊዜ ነው። ፈሳሹ ደግሞ የማህፀን ፈሳሽ ላይ ምን አይነት አካላዊ ለውጥ ይመጣል? ስፒኒ ባርኬት የምንለው አለ። ስትሬች የሚያደርግ ንፍጥ የመሰለ ውሃማ የመሰለ ፈሳሽ ይኖራል። ይሄ ፈሳሽ የወንድ የዘር ፍሬ ስፐርም በቀላሉ ፔኔትሬት አድርጎ ወደ ማህፀን ገብቶ እርግዝና እንዲፈጠር የበለጠ ያግዛል። ስለዚህ አካላዊ ለውጥ ላይ ለግንኙነት ፍላጎት መጨመር እና የፈሳሾቹ ላይ ሞር የጠራ ፈሳሽ ሊሆን ይችላል። ማህፀን ላይ የሚለጠጥ ፈሳሽ ሊሆን ይችላል። ወደ ሶስተኛ ፌዝ ደግሞ ስንገባ ኦቭሌሽን ላይ ነው። ኦቭሌሽን ሲኖር የግንኙነት ፍላጎት የበለጠ መጨመር እና በዚህ ወቅት ላይ በራስ መተማመን የበለጠ ጥሩ ይሆናል። አሰልቺ ስራዎችን እንዲያውም ለሴቶች ለመስራት ይሄ ጊዜ ጥሩ ተመራጭ ነው። ሞር በራስ መተማመን ይኖራል። ሞር ኢነርጄቲክ፣ ሞር ደስተኛ የምንሆንበት ጊዜ ነው። አራተኛው ፌዝ ደግሞ ሉቲያል ፌዝ የምንለው በዚህ ጊዜ ሆርሞኖቹ እንቁላሎቹ ከወጡ በኋላ ሞር ፕሮጀስትሮን የሚባለው ሆርሞን ነው የሚሆነው። ፕሪ ሜንስትራል ሲንድሮም የምንለው ሴቶች ነጭናጫ ሆኖ ቁጡ ሆኖ ፔሪዷ ሊመጣ ነው ወይ የሚለው ብዙ ጊዜ እዚህ ፌዝ ላይ ነው እና ብሎቲንግ ሊኖር ይችላል፣ ሆድ መፋት ሊኖር ይችላል፣ አፒታይት ላይ ክሬቪንግ የምግብ ፍላጎት መጨመር ሊኖር ይችላል። እነዚህ አይነት የሰውነት ለውጦች ስለሚኖሩ ብዙ ሴቶች በዚህ ወቅት ደስተኛ ላይ ሆኑ ይችላሉ። የድብርት ስሜቶች ከሆርሞን ለውጥ ጋር አብረው ሊመጡ ይችላሉ። የሰውነትሽን ዑደት ማወቅ ሰውነትሽን እንድትከባከቢ፣ ለራስሽ ጊዜ እንድትሰጪ፣ ሰውነትሽን እንድታቂ የበለጠ ይረዳሻል። ተያያዥ ጥያቄ የሚኖር ከሆነ ከስር ኮሜንት ላይ አስቀምጡልኝ። አመሰግናለሁ።